ዛሬ ስለ አንድ ታላቅ መምህር ልነግራችሁ መጣሁ። ዓለም የናቀው ሰዎች ያሾፉበት ነገር ግን የጽናትና የትዕግስት ጥግ ስለሆነው ፍጡር ስለ አህያ መንፈስ። አንደኛ ማንነቱ። አህያ ማለት የማይረታ ትዕግስት፣ የማይበገር ጽናትና የማይለካ ጥንካሬ ነው። ሰዎች አህያን ያቃልላሉ፣ ነገር ግን አህያ በጸጥታ ይሰራል። ሳይጮህ ያሸንፋል፣ ሳይታወቅ ግቡ ላይ ይደርሳል። አህያ መባል ስድብ ሳይሆን የባህሪ ልዕልና መገለጫ ነው። ዓለም በጩኸትና በፉክክር ተሞልታለች። ሁሉም አንበሳ ሆኖ ማጋሳትን፣ ነብር ሆኖ መሮጥን ይመኛል። ነገር ግን እውነተኛው የሕይወት ሸክም የሚገፋው በእነዚህ በዝምተኞቹ በትጉሃኑና በማይሰለቹ ጽኑዓን ሰዎች ትከሻ ላይ ነው። አንበሳ ሲያጋሳ ሁሉም ይፈራዋል። አህያ ግን ዝም ብሎ ዓለምን ይሸከማል። ያንተም ስኬት በጩኸት ሳይሆን በሥራ ውጤት ይገለጥ። አህያ ጭቃው አያቆመውም፣ ጋሬጣው አይመልሰው። አንተም በገጠመ መሰናክል አትቆም። ምክንያቱም ውስጥ ያለው መንፈስ ከከበበ ችግር ይበልጣል። ስኬት ፈጣን አይደለም፣ ትዕግስት ይጠይቃል። ሸክም ቢከብድም አትጣለው፣ ጽናት ድል ነው። ሁለተኛ ታላቁ ምሳሌ። አንድ አሮጌ አህያ ጥልቅ ጉድጓድ ውስጥ ወደቀ። ባለቤቱም ሊወጣ አይችልም በማለት በላዩ ላይ አፈርና ሸክላ ሊያፈስበት ወሰነ። ሸክላው በላዩ ላይ ሲፈስ አህያው ምን አደረገ? አልተቀበረም። ይልቁንም እያንዳንዱ ሸክላ ከጀርባው ላይ እያራገፈ አፈሩን እየረገጠ ወደ ላይ ወጣ። አስታውስ፣ ዓለም በአንተ ላይ የምትጥለው የችግር አፈር አንተን ለመቅበር ሳይሆን ረግጠህ እንድትወጣበት የሚያገለግልህ ደረጃ ነው። ሶስተኛ ተግባራዊ ውሳኔ። ዛሬ የአህያ መንፈስ ይዘህ ተነሳ። ሸክምህን ተቀበል፣ ያጠነክራል እንጂ አይገድልህም። አትጩህ፣ ስራህና ውጤት ይጮህልሃል። አትተው፣ ዛሬ ካልደረስክ ነገ ትደርሳለህ። አራተኛ መሐላ። በዚህ ቅጽበት ቃል እገባለሁ፣ ሸክሜን በትዕግስት እሸከማለሁ፣ ጉዞዬን በጽናት እቀጥላለሁ፣ ለህልሜ ታማኝ እሆናለሁ ብለህ ስራን ቀጥል። በጥቅሉ ዛሬ በዙሪያ ያሉ ሰዎች ዝምታን እንደ ሞኝነት፣ ትዕግስትን እንደ ፍርሃት ሊቆጥሩት ይችላሉ። ነገር ግን አትሳሳት። አንተ ሸክምህን ተሸክመህ ተራራውን እየወጣ ነው። እነሱ ሲጮሁ አንተ ግብ ላይ ትደርሳለህ። ዘመኑ የአህያ መንፈስ ዘመን ነው። የአህያ መንፈስ ይኑርህ። በትህትና ተነሳ፣ በጸጥታ ሥራ፣ በትዕግስት ተጓዝ፣ በጽናት ድል አድርግ፣ በዝምታ አሸንፍ። ዛሬ ያንተ ቀን ነው። ለተመሳሳይ ቪዲዮ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ።